ሰላም ጤና ይስጥልን። ሀገር ውስጥም ከሀገር ውጭም ያላችሁ የቻናላችን ተከታታዮች ወቅታዊና ሚዛናዊ መረጃዎችን ወደ እናንተ የምናደርስበት የኤምኤም ሚዲያ ቻናላችን ነው። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንዲሆኑን የአክብሮት ግብዣችን ነው። ዛሬ ግንቦት 21 2018 ዓ.ም በሀገር ውስጥና በዓለም አቀፍ ደረጃ የተሰሙ ዋና ዋና መረጃዎችን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ትግራይን ከኢትዮጵያ ለመገንጠል ጊዜው አሁን ነው ሲሉ የቀድሞ የሜቴክ ኃላፊ የነበሩት ሜጀር ጀነራል ክንፈ ዳኘው ተናገሩ። ትግራይ ከኢትዮጵያ የምትገነጠልበትና አገርነቷን የምታውጅበት ጊዜው አሁን ነው ሲሉ ጀነራሉ ተደመጡ። ከዓመታት በፊት በሜቴክ ተቋም ውስጥ በቢሊዮን የሚቆጠር ገንዘብ በመዝረፍ ታስረው የነበሩትና ከሸዋ ስንዴ የማትለምን ሀገረ ትግራይን እንፈጥራለን በሚለው ንግግራቸው የሚታወቁት ጀነራል ክንፈ ዳኘው ዛሬም ስለ ትግራይ ሀገር መሆን እያቀነቀኑ ተከስተዋል። ጊዜው አሁን ነው ብለዋል። ስለ ሻዕቢያም በሰፊው ተናግረዋል። ትግራይን ከኢትዮጵያ ገንጥለን ሀገር እናደርጋለን በሚለው አነጋጋሪ አቋማቸው የሚታወቁት ሜጀር ጀነራል ክንፈ ዳኘው ዛሬም የትግራይ ሕዝብ የኤርትራን ፈለግ መከተል አለበት ብሎ ብቅ ብለዋል። ከስር ተፈተው መቀሌ ከገቡ በኋላ የትግራይን መገንጠል አበክረው እያቀነቀኑ የሚገኙት ጀነራሉ ጊዜው አሁን ነው ብለዋል። ትግራይ ከኢትዮጵያ ጋር ለመቀጠል የምትችልበት ጊዜ አብቅቷል ያሉት ጀነራሉ ህወሓት መራሹን የመመከት ትግል ሀገር ለማዋለድ መጠቀም አለብን ሲሉ ተደምጠዋል። ከዚህ ቀደም ትግራይን ሀገር የመሆን አቋማቸውን ለማንጸባረቅ ኢትዮጵያዊነት በሽታ ነው ያሉት ጀነራሉ ዛሬ ደግሞ የመወሰኛ ጊዜው አሁን ነው ማለታቸው እያነጋገረ ነው። ጀነራሉ መወሰኛው ጊዜ አሁን ነው ያሉት ህወሓት የትግራይን ራስ በራስ የመወሰን መብት ለማስከበር ትግል ላይ ነኝ በሚልበት ወቅት ነው። የኤርትራን ነጻ ሀገር መሆን ለትግራይ ምሳሌ መሆን እንዳለበት ሲናገሩ ተደምጠዋል። ሻዕቢያ ደርግን ታግሎ የኤርትራን ህዝብ ነጻ አውጥቷል ሲሉ የሚቀጥሉት ጀነራሉ አሁንም በደብረጽዮን ገብረ ሚካኤል የሚመራው ቡድን የትግራይን ሀገርነት ማረጋገጥ አለበት በሚል ይመክራሉ። የኤርትራን ነጻነት ወይስ ባርነት የሚለውን ህዝበ ውሳኔ የሻዕቢያ ትግል ውጤት መሆኑን ገልጸው ትግራይም በተመሳሳይ መንገድ ራሷን ነጻ ለማውጣት መወሰን እንዳለባት ተናግረዋል። ትግራይ ከዚህ በኋላ የኢትዮጵያ ፌዴሬሽን አካል ሆና መቀጠል የለባትም የሚል አቋም እንዳላቸው ተናግረዋል። በአሁኑ ወቅት ትግራይ ከኢትዮጵያ ጋር የሚያገናኛት ነገር የለም በማለትም ሀገርነት ለማወጅ ማቅማማት አያስፈልግም ብለዋል። የሜጀር ጀነራል ክንፈ ዳኘው የትግራይ ሀገርነት ይታወጅ ብቶታ በብዙዎች ዘንድ አነጋጋሪም አሳዛኝም አጋጣሚ ተደርጎ እየተወሰደ ይገኛል። የትግራይ ህዝብ በኢትዮጵያ ሀገረ መንግስት ግንባታ ግንባር ቀደም ሚና የተጫወተ ህዝብ መሆኑን በመካድ የመገንጠል አቋም ባላቸው አካል እጅ መውደቁ ብዙዎችን እያስቆጨ ይገኛል። የመገንጠል አጀንዳ የሚያቀነቅኑ አካላትን በመቃወም በርካታ የትግራይ ወጣቶችና በህወሓት ውስጥ ያለፉ ፖለቲከኞችና ጀነራሎች ጭምር መኖራቸው ይታወቃል። ይሁን እንጂ እነዚህ አካላት አሁን ላይ በትግራይ ጉዳይ ላይ ለመወሰን ተጨባጭ አቅም እንደሌላቸው የሚገለጽ ሲሆን አብዛኞቹም ሸሽተው አዲስ አበባ ከትመዋል። በሌላ መረጃ የኢትዮጵያ 7ኛው ጠቅላላ ምርጫ የፊታችን ሰኞ ግንቦት 24 2018 ዓ.ም በሀገሪቱ እንደሚካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ምርጫው በሚካሄድበት ዕለት የፌዴራል፣ የክልል መንግስታዊ እንዲሁም መንግስታዊ ያልሆኑ ተቋማት ስራ ዝግ ሆነው እንዲውሉ ቦርዱ የወሰነ ሲሆን ዜጎች በነጻነት ወጥቶ ድምፅ እንዲሰጡ ጥሪ አቅርበዋል። ሆኖም እንደ ሆስፒታሎች፣ ሆቴሎችና የህዝብ ትራንስፖርት ያሉ መሰረታዊ አገልግሎት ሰጪዎች በተለመደ ሁኔታ ክፍት እንደሚሆኑ ተገልጿል። ግንቦት 24 2018 ዓ.ም የሚካሄደው 7ኛው የኢትዮጵያ ጠቅላላ ምርጫ በሀገሪቱ የፖለቲካ ጉዞ ላይ ትልቅ ታሪካዊ ምዕራፍ ቢሆንም በርካታ ተቃራኒ እድሎችንና ስጋቶችን አጣምሮ የያዘ ክስተት ነው። ምርጫው በኢትዮጵያ ታሪክ ከፍተኛ ቁጥር ያለው መራጭ ህዝብ ከ50 ሚሊዮን በላይ የተመዘገበበትና በከፊልም ቢሆን አዳዲስ ዲጂታል ቴክኖሎጂ አጠቃቀሞችን ያስተናገደ በመሆኑ የመንግስትን የሪፎርም ፍላጎት የሚያሳይ ቢሆንም ይህ ትልቅ ሀገራዊ ሂደት እየተከናወነ ያለው እጅግ ፈታኝ በሆነ የጸጥታና የፖለቲካ ከባቢ አየር ውስጥ መሆኑ ሌላኛው ማነቆ ተደርጎ ተወስዷል። በአማራ፣ በኦሮሚያና በሌሎችም አካባቢዎች የሚታዩ ቀጣይነት ያላቸው የታጠቁ ግጭቶች እንዲሁም በትግራይ ክልል ምርጫው አለመካሄዱ ሂደቱ ሙሉ በሙሉ አሳታፊና አቃፊ እንዳይሆን አድርጎታል። ከዚህም በተጨማሪ የገዢው ብልጽግና ፓርቲ የመንግስት መዋቅርን የመጠቀም ሰፊ አቅም መኖር
የተቃዋሚ ፓርቲዎች በነጻነት ለመንቀሳቀስ ያላቸው የጸጥታና የማደራጀት እክል የፖለቲካና ምህዳሩን ሚዛናዊነት ጥያቄ ውስጥ ጥሎታል። ዓለም አቀፍ ሰብአዊ መብት ተሟጋቾችም ከምርጫው በፊት በነጻ ጋዜጠኞች ላይ በሚደረጉ ስርዓቶች ምክንያት ስለ ፕሬስ ነጻነት መገደብ ስጋታቸውን እየገለጹ ይገኛሉ። በአጠቃላይ ይህ ምርጫ ለኢትዮጵያ ዲሞክራሲያዊ ስርዓት ግንባታ ትልቅ እርምጃ ተደርጎ ቢወሰድም በሀገሪቱ ያሉትን መሰረታዊ የፖለቲካና የደህንነት ቀውሶች ብቻውን ሊፈታ እንደማይችል የብዙዎች ስምምነት ነው። በመሆኑም ከምርጫው በኋላ ዘላቂ ሰላምና መረጋጋት ለማምጣት አሁንም ቢሆን ሁሉን አቀፍ ሀገራዊ ምክክር፣ ድርድርና እርቅ ማድረግ ግድ መሆኑ ተገልጿል። በሌላ መረጃ በሰሜን ሸዋ ዞን በሁለት የህዝብ ማመላለሻ አውቶቡሶች ላይ በደረሰ ጥቃት የሰዎች ህይወት ያለፈ ሲሆን እገታም ተፈጽሟል። በኦሮሚያ ክልል ሰሜን ሸዋ ዞን ወረጃ አርሶ ወረዳ ከአማራ ክልል ወደ አዲስ አበባ ይጓዙ የነበሩ ሁለት የህዝብ ማመላለሻ አውቶቡሶች ላይ ታጣቂዎች በሰነዘሩት ጥቃት ቢያንስ ከ8 በላይ ሰዎች መገደላቸውንና በርካቶች መታገታቸው የአካባቢው ነዋሪዎች ገለጹ። ጥቃቱ የደረሰው ዛሬ ግንቦት 20 ቀን 2018 ዓ.ም ከረፋዱ 4 ሰዓት ገደማ በጎዋ ጽዮንና በገብረ ጉራቻ መካከል ወሌ በተባለ ልዩ ቦታ ላይ ነው። የአካባቢው ነዋሪዎች እንደገለጹት ታጣቂዎቹ በአውቶቡሶች ላይ በከፈቱት ተኩስ የሰዎች ህይወት ወዲያውኑ ያለፈ ሲሆን የሟቾች ቁጥር ከ8 እስከ 10 እንደሚደርስ፣ ቢያንስ 10 ያህል ሰዎች ደግሞ ቆስለው ወደ ጤና ጣቢያ እንደተወሰዱ ታውቋል። ከተሳፋሪዎቹ መካከልም በርካቶቹ ታግተው ወዳልታወቀ ቦታ ተወስደዋል። ጥቃቱን ተከትሎ መንገድ ለተወሰነ ጊዜ ተዘግቶ እንደነበርና ተሽከርካሪዎች በጎዋ ጽዮን ከተማ ለመቆም መገደዳቸው ታውቋል። ስለደረሰው ጥቃትና ስለተወሰደው እርምጃ ማብራሪያ ለመጠየቅ ወደ አካባቢው አመራሮች የተደረገው የስልክ ጥሪ ያልተመለሰ ሲሆን የኢትዮጵያ ፌዴራል ፖሊስ ኮሚኒኬሽን ኃላፊ አቶ ጄይላን አብዲ በበኩላቸው ጥያቄዎች በጽሁፍ እንዲላኩላቸው ቢጠይቁም ዘገባው እስከተጠናቀረበት ጊዜ ድረስ አለመስጠታቸው ታውቋል። ይህ ጥቃት ከመፈጸሙ ከሳምንት በፊት በተመሳሳይ ሁኔታ አሊደሮ በተባለ ስፍራ ከ60 በላይ ተሳፋሪዎችን የያዘ የህዝብ ማመላለሻ ተሽከርካሪ ታግቶ እንደነበርና በዚህ ወር መጀመሪያ ላይም በዚህ ወረዳ በሸኔ ታጣቂዎች በተከፈተ ተኩስ ከ8 በላይ ሰዎች መገደላቸውና ቤቶች መቃጠላቸው ይታወሳል። በመጨረሻም ከውጭ ወዳገኘናቸው ዋና ዋና ጉዳዮች እናልፋለን። እስከ መጨረሻው ከኛው ጋር ሁኑ። ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ግንቦት 21 ቀን 2018 ዓ.ም በዓለም መድረክ የተሰሙት አበይት ክስተቶች የፖለቲካ፣ የዲፕሎማሲን፣ የህዋ ምርምር ውድቀትን፣ የዓለም አቀፍ ደህንነት ስጋቶችንና የጤና ቀውስን ያካተቱ ሰፊ አንድምታ ያላቸው ናቸው። በመጀመሪያም ደረጃ የዓለምን ኢኮኖሚና ጂኦፖለቲካ በከፍተኛ ሁኔታ ያነቃቃው ክስተት በአሜሪካና በኢራን መካከል የተደረሰው የመጀመሪያ ደረጃ ስምምነት ነው። ሁለቱ ሀገራት ለዓመታት በዘለቀው ውጥረት ምክንያት ዓለም አቀፍ የንግድ መርከቦች በነጻነት እንዳይጓዙ ተጽዕኖ ፈጥኖ በነበረው የሆርሙዝ ወሽመጥ ላይ መግባባት መቻላቸው ዓለም የነዳጅ ዋጋ በአንዴ እንዲቀንስ አድርጓል። ይህ ስምምነት በፕሬዝዳንት ዶናልድ ትራምፕ እና በቴህራን መሪዎች የመጨረሻ ይሁንታን የሚጠብቅ ቢሆንም በዓለም አቀፍ አክሲዮኖች ላይ ትልቅ መነቃቃትን ፈጥሯል። ይሁን እንጂ ይህ ዲፕሎማሲያዊ ተስፋ እንዳለ ሆኖ በሲንጋፖር እየተካሄደ ባለው የደህንነት ጉባኤ ላይ የቬትናሙ መሪ ቶላም የዓለም አቀፍ ሕግጋት መሸርሸር እና በሀገራት መካከል ያለው የእምነት ማጣት ዓለምን ወደ ከፋ የፖለቲካ ቀውስ እየመራት መሆኑን በሰፊው አሳስበዋል። በሁለተኛ ደረጃ የቢሊዮነሩ ጄፍ ቦዜስ የህዋ ምርምር ኩባንያ ብሉ ኦሪጅን በፍሎሪዳ የሙከራ ጣቢያው ላይ ያስተናገደው አደጋ በግል የህዋ ውድድር ላይ ትልቅ ማዕበል ፈጥሯል። ኒው ግሌን የተሰኘውና ወደ ጨረቃ ለመጓዝ ትልቅ ተስፋ የተጣለበት ሮኬት በሞተር ፍተሻ ወቅት በድንገት መፈንዳቱ የኩባንያውን ስምምነቶችና የወደፊት የጊዜ ሰሌዳዎች ጥያቄ ውስጥ ከቷል። ምንም እንኳን የሰው ህይወት ባይጠፋም ይህ አደጋ የንግድ ህዋ ጉዞዎች አሁንም ምን ያህል ውስብስብና አደገኛ መሆናቸውን በድጋሚ ያሳየ ክስተት ሆኗል። በመጨረሻም በአፍሪካ አህጉር የተከሰተው የጤና ቀውስ የዓለም አቀፍ ማህበረሰቡን ትኩረት ስቧል። የዲሞክራቲክ ሪፐብሊክ ኮንጎ የተነሳው የኢቦላ ወረርሽኝ በፍጥነት በመስፋፋት ወደ ጎረቤት ሀገር ዩጋንዳ መሻገሩ ተረጋግጧል። በአካባቢው ካለው ቀጣይነት ያለው የጸጥታ እክልና የህዝብ መፈናቀል ጋር ተዳምሮ የጤና ባለሙያዎች ወረርሽኙን ለመቆጣጠር ከፍተኛ አዳጋች ሁኔታ እንደገጠማቸው ገልጸዋል። ይህ ክስተት ቀውሱ በአስቸኳይ ካልተገታ
ቀጠናዊ ስርጭቱ ሰፊ ሊሆን እንደሚችል ትልቅ ስጋት ፈጥሯል። የተወደዳችሁ የቻናላችን ተከታታዮች ቻናላችንን ሰብስክራይብ በማድረግ ቤተሰብ እንዲሆኑ በትህትና እንጠይቃለን። እስከ ዜናው መጨረሻ ድረስ ከኛ ጋር ስለሆናችሁ እናመሰግናለን። መልካም ጊዜ፣ መልካም ቆይታ።